ዘርህን አክብር፣ የሌላውን ዘር አክብር፣ ዘረኝነትን ግን ሸሽ። ብዙ ጊዜ ሰው ይቀላቅላል። አላህ ቁርአን ላይ አዋጅ ብለዋል። ያ አዩሃ ናስ፣ እናንተ የሰው ልጆች ባጠቃላይ ኢና ኸለቅናኩም ሚን ዘከሪን ወኡንሳ፣ እኛ እናንተን ከሴትም ከወንድም ፈጥረናቸው። ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ፣ ትታወቁም ዘንድ ጎሳዎችና ነገዶች አድርገናቸው። ጎሳና ነገድ አድርጎ የከፋፈለው ማለት ለምን ከፋፈለ? ምን አለ አላህ ራሱ ሲናገር ቁርአኑን ንገሩኛ። ላ ሊተቃተሉ፣ ልንገዳደልበት፣ ልንተዋወቅበት፣ መተዋወቂያ ነው። ከዛ አስከትሎ ምን አለ? ኢና አክረመኩም ዐንደላሂ አትቃኩም፣ አላህ ዘንድ ከእናንተ መሃል የሚበልጠው ማን ነው? ሳውዝ አፍሪካው፣ አሜሪካዊ፣ አውሮፓው፣ አረቡ፣ ኢትዮጵያዊ ማን ነው በላቸዋል? ጌታችሁን የሚፈራው የሚበልጠው ከሁላ የቆዳ ቀለም አለ፣ ቋንቋና ብሔር አለ፣ ዘር የምንተዋወቅበት የምንጠያየቅበት መስመር። ከዚህም በላይ አላህ ተአምራቱን ያደረገው በዘርና በቋንቋ መለያየታችን። ወሚን አያቲ፣ ከጌትነት ተአምሩ ውስጥ እክትላፉ አልሲነቲኩም ወአልዋኒኩም፣ የአንደበቶቻችሁ መለያየት፣ የከለሮቻችሁ መለያየት ከአላህ ተአምር መገለጫ ነው አለ አላህ። አይደለም ዓለም ላይ አሁን ከ6000 በላይ ቋንቋ ይነገራል። ይሄን የፈጠረው ማለት አርረህማን ከአላህ ተአምር። የቋንቋ እንኳን የከሌ ቋንቋ ብለህ ልታወግዝ የአላህን ተአምር ታወግዛለህ። ጨረቃ የአላህን ታላቅነት ትመሰክራለህ። ፀሐይ የአላህን ጌትነት ትናዘዛለህ። ሰማይ የአላህን አያልነት ይናገራል። እነዚህ የአላህ ተአምር ናቸው። የቋንቋ ልዩነታችንን የአላህ የጌትነት ምልክት። በዚህ መጠላላት ነው ነብዩ ሰለላሁ ዐለይሂ ወሰለም ቆሻሻ። እንዴት በአላህ ተአምር ትጋጫለህ? አንድ ሰው ከዚህ ተነስቶ ዘሩን ቢወድ ቢያከብር ቤተ ዝምድናውን ቢቀጥል ትልቅ ዒባዳ ሰርቷል እንለዋለን። ሲለቱ ረሒም ይባላል። ተሳአሉነ ቢሂ ወልአርሓም፣ ዘርን ማክበር ዘርን መውደድ ዒባዳ ነው። የአላህን ተአምር መውደድ ስለሆነ በሱ መጠራረግ መበጣበጥ ቆሻሻነት። ግልጽ ነው ወዳጆች። ዘርህማ ዘር ነው። ዘርህን መጠበቅ እኮ የሚመቃሰድ ሸሪዓ አንዱ ነው። ከአምስቱ የሸሪዓ ዓላማዎች ውስጥ ሒፍዙ ነስል እንለዋለን። ዘርህን መጠበቅ ዒባዳ እኮ ነው። ዘርን መንከባከብ፣ ዝምድናን መቀጠል አምልኮ እኮ ነው። ወዳጆቼ ገጠሬት አሉ ብለህ ደውለህ መጠየቅ መርዳት ዒባዳ እኮ። በዘረኝነት ግን መጣላት ረሱል ምን አሉት? ጥም ባሉት ረሱል ሰለላሁ ዐለይሂ ወሰለም። አሁን አንቀላቅል። ቢላን የኡዱሕያ በግ ካረድክበት ኸይር ሰራህ፣ ሰው ካረድክበት ፈከአነማ ቀተለ ናስ ጀሚዓ፣ አንድ ነፍስ ካጠፋ ትውልድ አጥፍተሃል። ብዙ ጊዜ በርካታ የመገናኛ ሚዲያዎች ላይ የሚነገር የረሱል ሰለላሁ ዐለይሂ ወሰለም አንድ ወርቃማ ንግግር አለ። እሱም ምንድነው የሚለው? ዘረኝነት ጥንብ ናት፣ ሽሿት ነው። ይሄ ብዙ ጊዜ ሰበብ ውሩዱል ሐዲስ ብዙ ሰው ያስታውሰው። ታሪኩን ልንገራችሁ መቼና እንዴት እንደተነገረ። እንግዲህ በእስልምና ታሪክ የጎላ አሻራ ያላቸው ሁለት ዋና ዋና ክፍሎች አሉ። ሙሃጅርና አንሷር ይባላል። ሙሃጅር ለአላህ ሲሉ ቤት ንብረት ጥለው የተሰደዱ፣ ወለዚነ ሃጀሩ ፊላሂ ሚን ባዕድ ማ ዙሊሙ ብሎ አድልቆ አንስተዋል። ለአላህ ሲሉ የተሰደዱ። ሌሎቹ ደግሞ እነሱን ተቀብለው የተንከባከቡ የዲኑ ረዳቶች አንሷሮች አሉ። ሁለቱ በእስልምና ታሪክ ድንቅ ታሪክ። አልሙሃጅሩን ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ ዐንሁም። አላህ ውዴታውን አጽድቆባቸው የእነሱን ፈለግም እንድንከተል ታዘነ። እነዚህ አጓጊ ስሞች ናቸው። ሙሃጅርና አንሷር ትልቅ ስሞች ናቸው። ታዲያ እንዴ ምን ተከሰተ መሰላችሁ? የሁለቱም አገልጋዮች ውሃ ሊቀዱ ይወርዳል። በመቅዳቱ ፕሮሰስ ላይ ይጋጫል። አንደኛው ምን አለ? ያለል አንሳር
ወደ ወገን ተጣራ። አንሷሮች ሆይ ድረሱልኛ። የሙሃጅሮቹ አገልጋይ ምን አለ? ያ ለልሙሃጅሪና ሙሃጅሮች ኑልኛ። ፊዕለን መጡ። ሰይፍ መማዘዝ ቀራች። ሸይጣን መሃል ገባ። ያ በዲን የተገመደን የፍቅር ሰንሰለት ሊበጥስ ሞከረ። ነገር ግን ታላቁ አስተማሪ መሃላቸው ነበር ሰለላሁ ዐለይሂ ወሰለም። መሃል ላይ መጡና አቢ ዳዕወል ጃሂልየቲ ወአነ በይነ አዝሁሪኩም፣ እኔ መሃላችሁ ብያለሁ የድንቁርናውን ዘመን ጥሪ ያመጣችሁት። ደዑሃ ተዋት ይህን ጥሪ፣ ፈኢነሃ ሙንቲና፣ እሷ ሸጣጣ ናት። እዚህ ጋር ወዳጆች ልብ በሉ። ያለ ቁረይሽ እኮ አላለ፣ ይሄኛውም ያለ አውስ ወልኸዝረጅ እኮ አላለ። በምን ስም ነው የተጣራው? ንገሩኝ ወዳጆች። ለዲን ክብር በተሰጠ ስም ነው የተፎካከሩ ሙሃጅር አንሷር። ለጎጠኝነት ከዋለ በዲን መጠራራት ራሱ ቆሻሻ ነው። ያለ አንሷር ቁርአን ላይ አላህ የጠቀሰ المهاجرون والانصار በዚህ እንኳን ከቆራበት በሌላው ላይ ካመጽክበት ጎጠኝነት ካወጭክበት የዲን ሽልማት ራሱ ቆሻሻ ነው። أبي دعوة الجاهلية وأنا بين أظهركم، እኔ መሃላችሁ እያለሁ ያይድን ቁርናውን ዘመን ጥሪ ያመጣችሁ። دعوها ተዋት فإنها منتنة። ታሪኩ እንዲህ ነው። ጭራሽ እኛማ በዲን ክብራችንም እኮ አይደለም መርጦ ባልተወለደ መካነ ሰላም ለመወለድ የፈረማል እንዴ እናንተ ማለት አለ የለም። አማርኛ ቋንቋችሁ እንዲሆን ቀድማችሁ ተፈራርማችኋል። الرحمن እኮ ነው የሰጠ። እንዴት ሰው በዚህ ይገዳደላል? እንዴት የረከሰ አስተሳሰብ ላይ ነው ያለው ሰው። ስፈጠር ራሴን እንዲያግኝቻለሁ እኔ ያነነ ይሄን ተቀብየው አልፋል። ሰውም እንደዛ እንዲቀበለኝ አላህ አዘዘ። ሰው በቋንቋው በከለሩ ዓለም ላይ ይጨፋጨፋል። አፓርታይድ ጥቁሮቹ ከነጮቹ ጋር ተባልተዋል። አሁን ድረስ አሜሪካ ውስጥ የጥቁሮች ቸርች ብቻ ነው ጥቁሮች የሚገቡበት። ግን ያለቀቀ ነገር አለ እኛም ውስጥ። ይህ በሽታ መጥቶ ዛሬ እኔ በቋንቋው እኔ ምን አገባኝ? አርህማን ነው የሰጠው። የአርህማን ተአምር ማከብርለታል። ቋንቋውን አከብርለታል፣ ብሔሩን አከብርለታል። እሱ ምን ሊያከብር ይገባል። ሌላውስ ቁርአን የለውም እንዲህ ቢጠፋፋ እኛ እንሳተፋለን ነው። እኛን አይመጥንም። አንድን ነፍስ የገደለ ፈከአነማ ቀተለ الناس جميعا፣ የሰው ልጆችን ለገደለ ነው የምንጽፈው ብሏል። የሰው ልጆችን ባጠቃላይ ነፍስ አላህ ዘንድ ክቡር። ሶስተኛው ማስታወሻዬ ከዘረኝነት ራቁ፣ ንጽህ። ሁሉም ቀለም እናክብር፣ የአላህ ተአምር። ሁሉም ቋንቋ እናክብር፣ አላህ የፈጠረው። ቋንቋ እኮ ያላረግላቸው ትውልድ አልፈዋል። ንግግር እንደውም አይችሉ። ለም ነጅዐል ለሁም አላህ ቁርአን ላይ ሱረ ዙል ቀርነይን ሲሄድ ላ የፍቀሁን ምንሚል فوجد قوما لا يكادون يفقهون قولا። ዙል ቀርነይን እኮ ሲያገኛቸው ሙፈሲሮች ኢብኑ ከቲር እንደሚሉት በሰባ አስተርጓሚ ነው የተረዳቸው። ሰባ አስተርጓሚ መሃል ላይ ደረሱ። አላኩል ሐል ወዳጆቼ፣ በቋንቋ መጋጨት በቋንቋ መጣላት እኛ ነው። ከዚህ አላህ ያርቀን ኢንሻአላህ። ሰውን በሰውነቱ እናክብር። ሁላችን የማን ልጆች ነን? የአደም ልጆች ነን። አላህ ያ በኒ አደም ብሎ ጠርቶናል። የአዳም ልጆች ሆይ ከክብር በኩል ይበቃል። የቀለም ፉክክር፣ የቋንቋ ፉክክር፣ የብሔር ፉክክር እስልምናን አይወክል። አንዴ ሶስት ሰዎች ቁጭ ብለው አንዱ ፎከረ፣ እኔ እኮ የጀነራሉ ልጅ ነኝ። የማን ልጅ ነኝ? የጀነራሉ ልጅ ነኝ። ሁለተኛውም ደገፍ አለና በቀኝ እኔ እኮ የፕሬዝዳንቱ ልጅ ነኝ። አንድ ሙእሚን መሃላቸው ነበርና እኔ ደግሞ አላቸው ለክብሩ መላእካን የሰገዱለት ሰውዬ ልጅ ነኝ አላቸው። የማን ልጅ ነኝ? የአደም ልጅ ነኝ። ከክብር በኩል እሱ አይበቃም። መላእካን የሰገዱለት አርህማን በእጁ የሰራው አይበቃም እንዴ? ከክብር የአደም ልጅ ነኝ በቃ ከፋከ ፈኽራ ወለቀድ ከረምና በኒ አደም። ግን በዘር ሲገዳደል
ثم رددناه أسفل السافلين ከተራነት መዝገብ ውስጥ ይገባል። ከክብር በኩል የቱ ይበቃና የአደም ልጆች በጎሳ ሙእሚና ይጣላል። እኔ አንዳችሁንም ፊት ለፊት አላያዋችሁ አላህ አገናኘ እንደ ወንድሜ ነው ማያችሁ። አላህ ሁላችንም ከዚህ ስሜት ያዝ። ሰውን በቋንቋው በቀለሙ በብሔሩ ማነወር ውድቀት ነው። አንዴ አቡ ዘር ኻሚሱ መን አስለም አምስተኛው የስድስተኛ ከሰለሙት ውስጥ አቡ ዘር ይገኝበታል። ማ አቀለት الغብራ ወላ አظለት الخድራ من أصدق لهجة من أبي ذر ተባለ። ሰማይ ያጠለለችው ምድር የተሸከመችው እውነተኛ አንደበት ያዘ እንደ አቡ ዘር የለም ተብሎለታል። ማን ይሄን ያለው? ረሱል ሰለላሁ ዐለይሂ ወሰለም። ታዲያ እንዴ ቢላል ጋር ሆነው አልተግባቡም፣ ተጋጩ። አቡ ዘር የድሮው ነገር ያለቀቀ ነበርና የብነ ሰውዳ አንተ የጥቁር ልጅ ባድ ስድብ ነው አይደል? ቢላል ተሰማ የረሱል ሙአዚን ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ አቡ ዘር እኮ እንዲያለኝ እሱ ተቆጡ። ከአቡ ዘር ማይጠበቅ ንግግር አየርተሁ በኡሚህ አሉት። በእናቷ ነወርከው እንዴ? ኢነከ ምርኡን ፊከ ጃሂልያ አንተ ውስጥ የድሮ የድንቁርና አስተሳሰብ ያለቀቀ ሰው ነው። ረሱል ሐቅ ላይ እንዲህ ነው ላ የኻፉ ፊላሂ ለውመተ ላኢም። ይህ ሐቅ ነው የሚዘለላል። ከዛ በኋላ አቡ ዘር ልብስ እንኳን ሲገዛ ለሚخدመው ባሪያው አንድ አይነት ልብስ ነበር የሚያሰፋው። የሰው ልጅ እንዴት በቋንቋው ታነውረዋል? እንዴት በከለሩ ታነውረዋል? አላህ እኮ ነው አልሙሰውር። አላህ ውብ ስሞች ውስጥ አንዱ ምንድነው? ቀራሹ እኮ ነው። በሚፈልገው ከለር በሚፈልገው ተክለ ቁመና ሰርቶ ወጣ አላህ። እኔ ምን አጠፋው? እንዴት ታነውረዋል? የአላህ ተአምር እኮ ነው። هو المصور ዲዛይኑን ሰርቶ አላህ አርህማን ነው የሚያወጣው። ስለዚህ ሶስተኛ ሀገራዊ ወዳጆቼ ዘረኝነት እንጸየፍ። ዘረኝነት የሚያነሳ ሰው ተው ነው። እንዴት ሰው አንገት ላይ ሰይፍ ይጣላል? እንዴት ወንድም ቤት ይቃጠላል? አብሮ ያደገ ትብቱን የቀበረ በቋንቋው እንዴት አገር ጥሎ ይሰደዳል? ቀየውን ጥሎ እንዴት ይኮበለላል? አብሮ አደገ ትምህርት ቤት አብሮ ያደገ ቁርአን ቤት አብሮ ይቀራ ቋንቋ ፈልገህ ትሸሸዋል። ኢትዮጵያ አላህ ሲሰራት በርካታ ብሔር በርካታ ቋንቋ ሰጥቷታል። ጸጋ ነው፣ ተአምሩ ነው። ይሄን አክብረን ተሳስረን ረጅሙን የተሐድሶ ጉዞ እንቀጥልበትም። ሶስተኛ ምክር። አራተኛ ምክር ያለ ሰዓት ጠበብ ቢልም እጠቀመዋለሁ ኢንሻአላህ። ሶስቱ ምክር ምን ነበር? አንደኛ التوحيد هو الحياة توحيد ህይወት። ሁለተኛ ስራን ለአላህ ብቻ ነው ኢኽላስ። ሶስተኛ ዘረኝነትን ተጸየፍ አእምሮ እንዳይመት ሰዎች ለአላህ ስትል ብቻ ነው። አራተኛ ምክሬ ለኢትዮጵያችን ስለሚያስፈልግ መልካምነት መገለጫ ለሰዎች ቅን ሐሳብ ደግነት ባህሪ ለሰው ልጆች ሁሉ እዝነት። ረሱልን ሰለላሁ ዐለይሂ ወሰለም አላህ ሲልካቸው ምን ብሎ ነው የገለጻቸው? ወማ አርሰልናክ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ናቸው። ለሙስሊሙ ሙስሊም ላልሆነ ለሰው ልጆች እዝነት መሆን አለ። ደግነታችን ለሁሉ መድረስ አለበት። ለመስጂድ ላለ ሰው ብቻ አይደለም። ረሱል ሰለላሁ ዐለይሂ ወሰለም መዲና ውስጥ ገብተው ስቴት ካቋቋሙ በኋላ ሀገር ከመሰረቱ በኋላ ምን ሐዲስ ተናገሩ? ኢማጠቱል አዛ አን ጠሪቅ ሰደቃ። መንገድ ላይ ሰዎችም ያደናቅፍ ድንጋይ እንጨት ማንሳት ምንድነው አሉ? ሰደቃ። በዛ መንገድ ሙእሚን ብቻ ነው እንደሚያልፈው። ምን ማለት ነው ሐዲሱ? ያ ማህበረሰብ ካንተ ተጠቃሚ መሆን አለበት። ተግባባ። በዛ መንገድ እኮ ሙስሊም ያለ ነው እየነዳ ያልፋል፣ ከብቶቹን እየነዳ ያልፋል። ለዛ ማህበረሰብ አንተ እዝነት መሆን አለበት። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን። ደግነት መልካምነት ባህሪያችን መሆን አለበት። ረሱል ሰለላሁ ዐለይሂ ወሰለም
صلوا على رسول الله صحيح بهونو حديثاتቸው ላይ لا يؤمن احدكم አንዳችሁ እኮ ኢማናችሁ ሙሉ አይደለም መቼ እስከ መቼ ድረስ حتى يحب لاخيه ما يحب لنفسه ለራሱ የሚወደውን ለሌላ እስካልወደደ ድረስ ኢማኑ ሙሉ አይደለም ይህ ሐዲስ ምን ማለት ነው ምን ማለት ነው ሐዲስ حتى يحب لاخيه ለወንድሙ ወንድምህ ማን መስጂድ ላይ ብቻ የሚሰግደው አይደለም ዑለማዎቹ ምን አሉ አኽ የሚለው ቃል እዚህ ቦታ የተጠቀሰው ሙስሊሙንም ሙስሊም ያልሆነውንም ያካትታል በእስልምና አራት አይነት ወንድማማችነት አለ የሀገር ወንድማማች አለ ያ ቀውም ይዕቡዱላህ አብሮህ የሚኖር ማህበረሰብ የዲን ወንድማማችነት አለ እነመል ሙእሚኑነ ኢኽወት በአደም ልጅ ደግሞ ወንድማማች ነው አይደለም ለዚህ ሁሉ ሰው ማዘን አለበት ለዚህ ሁሉ ሰው መልካም ማሰብ አለበት አሊያ ግን ኢማን ክፍተት አለው ይላሉ ረሱል ሰለላሁ ዐለይሂ ወሰለም ኢብኑ አባስ ይሄን ሐዲስ በዚህ ሐዲስ ከታነጹት ውስጥ ኢብኑ አባስ ሶስት ነገር ይናገራሉ አንድ ኸዋሪጅ መጣና ኢብኑ አባስ የቁርአኑን ተንታኝ የረሱልን ያጎት ልጅ ሰደባቸው ያው እንግዲህ በየታሪኩ አለ ማለት ነው ዑለማውን መጥቶ የሚሳደብ የሚያከፍር አይጠፋም ኢብኑ አባስ እኮ የቁርአኑን ተንታኝ መጥቶ ኸዋሪጅ ነው ሰደባቸው አተሽቱሙኒ ወፊያ ثلاثه خصال ትሰድበኛለህ እንደ ሶስት እኮ ወርቅ ነገር አለኝ አሉ መኩራታቸው አለ በአላህ ይሁንብኛል ምንም የቁርአን አያት አላነብም ሰው ሁሉ ያወቀው ቢሆን እንዲሆን ብመኝ እንጃ ደግነት ስለ አንድ ንጉስ አልሰማም አሉ ሁለተኛ ቃዲ ዳኛ ይሆን በፍትህ ሚዳኝ ዱዓ ያረኩለት ቢሆን እንጂ እኔ እሱ ዘንድ ምንም ጉዳይ ባይኖረኝ አንድ ሀገር ላይ ዝናብ ዘንቦ አዝረት በቀለ ተብዬ አልሰማም የተደሰትኩ ቢሆን እዛ ጋር እኮ እኔ አንዲት መሬት እርሻ የለችኝ ይህን ነውኛ ደግነት ቅንነት ነው ለሰው ልጅ ሁሉ ኸይር ማሰብ ለሰው ልጅ ሁሉ ደግመው መልካም ማሰብ አሁን ደግነት ነው የጠፋው ቅንነት ነው የጠፋው አንዱ በዘመናችን አንዱ ዳዒ ቅንነቱን ተመልከቱት ደግነቱ ባቡር ሊወጣ ሲል አንድ እግሩ ጫማ ወደቀበት እኔ ጋር ናችሁ ባቡሩ ላይ ነው ያለው እኔ ጋር ናችሁ ባቡር ሊወጣ ሲል አንድ እግሩ ጫማ ወደ ኋላ ወደቀበት ባቡሩ እየፈተነ ወርዶ ጫማውን ማዝ አይችልም እየፈተነ መጨረሻ ምን አረገ ተመልከቱት ደግነት አንድ እግሩን ጫማ ወለቀና በመስኮት ወረወረ አንዱ ወድቋል ሁለተኛውን ወረወረ ከዛ ጓደኞቹ ምን ነካ አንዱ ወድቋል አላገኘው አንዱ ደግሞ ለኔ አይጠቅመኝም የወደቀውንም ሰው ቢያገኘው አይጠቅመው ስለዚህ አንዱን ልላክለትና ይልበሰው አላህ ይሄን የሙእሚን አኽላቅ ማህበረሰቡ እንዴት ከኔ ይተከማል ክርስቲያን ጎረቤት እንዴት ባንተ ጉርብትና ደስተኛ ይሆናል እኛንም እዝነት መሆን ያለበት ኢማጠቱል አዳን الطريق ታዘናል እንዳያነቅፈው እኮ አንተንም እሱንም እንዳይነካው ችግር በዛ የሙእሚን የሚባል መንገድ እኮ ግን ካገኘ ማንሳት አለበት ያን ቦታ ሙስሊም ያልሆነም ይተከማል ሙእሚን ላለበት ማህበረሰብ ኸይር ፈላጊ ደግ ቅን ይረዳል ይደግፋል ክርስቲያኑን ከታመመ ያስታክማል ቅንነት ባህሪያችን ሆናል የሰው ልጅ እንዴት ደስተኛ ይሆናል ከችግር እንዴት ይወገድ እንዴት ትምህርት ያገኝ ጤንነቱን ህክምና እንዴት ያገኝ ደግነት ቅንነት አላህ ደጎች ያደርገን አሁን እቺ ቅንነት ጠፍታለች ነፍሴ ነው አይደል ወንድሙ አብሮት እንደይወርስ ወንድሙ ለሴራ የሚያሰራ ህዝብ እኮ ነው ከባድ ነው ዘመን ደግነት ጠፋ ለሰው መልካም ማሰብ ቀረ ሰው ሲቀበር ማየት ነው የሚያጓጓው ደግነት ወዳጆች አላህ ቁርአን ላይ እውነተና ኢና አሕሰንቱም ሊአንፉሲኩም ለሰው ደግ ስራ አላህ ሲክስ ታያል